ማቆም አለባችሁ። እስኪ አስቡ፣ ስንት ሰዓት ስንት ደቂቃ ሳታውቁ ሶሻል ሚዲያ ላይ እንደምታጠፉ ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ ጭምር ማለት ነው። ስክሮል እያደረጋችሁ ስንት ሰዓት እያጠፋችሁ እንዳላችሁ። እናንተ ይሄን ነገር የምታደርጉት የሆነ ነገር ፍለጋ ነው። ደስተኛ ለመሆን፣ ለመሳቅ፣ ለመዝናናት፣ ኢንተርቴን ለማድረግ ነው። ነገር ግን በሆነ በኩል ሶሻል ሚዲያ እናንተን እየገደለ ነው። ይሄ ማለት ኢነርጂያችሁን እየገደለ ነው፣ ፎከሳችሁን እየገደለ ነው፣ ፕላናችሁን ጭምር እየገደለ ነው። የሚያስጠላው ነገር በጣም ብዙ ሰዎች ይሄንን አያስተውልም። ፕላን አለው፣ የሆነ ስኪል ነገር መማር ይፈልጋል፣ የሆነ በቃ በጣም አስፈላጊ ነገርን ማድረግ ይፈልጋል። ነገር ግን በየቀኑ በጣም ብዙ ሰዎች ከ2 ሰዓት እስከ 3 ሰዓት ሶሻል ሚዲያ ላይ ያጠፋሉ። ይሄ ማለት በየሳምንቱ 20 ሰዓት፣ በየወሩ 80 ሰዓት፣ በየአመቱ ወደ 1000 የሚጠጋ ሰዓት ሶሻል ሚዲያ ላይ እያጠፋ ነው። ይሄ ማለት ሶሻል ሚዲያ ጥቅም የለውም እያልኳችሁ ሳይሆን በጣም ብዙዎቻችሁ ዝም ብላችሁ ለመሳቅ ሶሻል ሚዲያ ላይ ታይማችሁን፣ ጊዜያችሁን እያጠፋችሁ ነው። አሁን ግን ምንም ስጋት አይግባችሁ። እንዴት ይሄንን ሶሻል ሚዲያ አቆማችሁ ወደ ፕላናችሁ ሺፍት ማድረግ እንዳለባችሁ በ3 ቦታ ከፍዬ አሳያችኋለሁ። የመጨረሻውና የሶስተኛው ግን በጣም አስፈላጊና ሶሻል ሚዲያን ለማቆም ያላችሁት የመጨረሻ አማራጭ ነው። ስለዚህ የሶስተኛውን መስማት ግዴታችሁ ነው። ምክንያቱም አለበለዚያ አንደኛና ሁለተኛውን ማድረግ ካቃታችሁ ግዴታ የሶስተኛውን ማድረግ አለባችሁ። ስለዚህ የሶስተኛው በጣም ወሳኝ ስለሆነ እስከ መጨረሻ ከኔ ጋር መቆየት ግዴታ ነው። ከዛ በፊት ግን አንድ ነገር ላስቸግራችሁ። በጣም ብዙዎቻችሁ ቻናሌን ሰብስክራይብ ሳታደርጉ ነው ቪዲዮዬን እያያችሁት ያላችሁት። ስለዚህ ቻናሌን ሰብስክራይብ፣ ቪዲዮን ላይክ በማድረግ ጀምሩ። እስኪ አንድ ጥያቄ ልጠይቃችሁ። የትኛው ሶሻል ሚዲያ ነው እንዳታነቡ ከፕላናችሁ ጋር እንዳትሄዱ እያስቸገራችሁ ያለ ሶሻል ሚዲያ የቱ ነው? እስኪ ኮመንት ላይ ጻፉ። ቲክታክ ነው? ዩቲዩብ ነው? ኢንስታግራም ነው? የቱ ነው? እስኪ ኮመንት ላይ መጻፍ እንዳትረሱ። አሁን ቀጥታ እንዴት ይህንን ሶሻል ሚዲያ ማቆም እንዳለባችሁ ልንገራችሁ። ቀጥታ ወደ ቪዲዮ። ነገር ግን ማወቅ ያለባችሁ እናንተ ራሳችሁን ኮንትሮል ማታደርጉት ከሆነ እመኑኝ ሶሻል ሚዲያ እናንተን ኮንትሮል ያደርጋል። ስለዚህ ይህንን ሶሻል ሚዲያ ለማቆም በመጀመሪያ ማድረግ ያለባችሁ ሰልፍ ኮንትሮል ነው። ሶሻል ሚዲያ ላይ የምታጠፉትን ጊዜ ሊሚት ማድረግ ነው። 20 ደቂቃ ከሆነ 20 ደቂቃ፣ 2 ሰዓት ከሆነ 2 ሰዓት ተጠቅማችሁ መውጣት። ነገር ግን በባህሪው ሶሻል ሚዲያ አንድ ባህሪ አለው። እሱም 20 ደቂቃ 30 ደቂቃ ተጠቀማለሁ ብላችሁ ገብታችሁ ሳታውቁት 2 ሰዓት 3 ሰዓት አጥፍታችሁ ትወጣላችሁ። ይሄ የሶሻል ሚዲያ ባህሪ ነው። ሰልፍ ኮንትሮል ከሌላችሁ በቃ እዛ ውስጥ ነው የምትውሉት። ከዛ ከተጠቀማችሁት በኋላ ትጸጸታላችሁ። ወይኔ ለምን ገባው 20 ደቂቃ ተጠቀማለሁ ብዬ 2 ሰዓት 3 ሰዓት ተጠቅሜ ወጣ፣ ወይኔ ይሄን ነገር አልሰራቱም ብላችሁ ትናደዳላችሁ። ፕላን ካላችሁ የሆነ ለምትፈልጉት ነገር ዋጋ መክፈል አለባችሁ። በቃ ለምትፈልጉት ነገር ግዴታ ዋጋ መክፈል አለባችሁ። አለበለዚያ የሆነ በቀላሉ የሚገኝ ነገር የለም። ለምሳሌ ኢንትራንስ ኤግዛም ተፈታኞች ከሆናችሁ በቃ ለኢንትራንስ እየተዘጋጃችሁ ነው። ስለዚህ በኋላ በጣም ብዙ ፍሪ ታይም አላችሁ። እንደፈለጋችሁት ኢንተርቴን የምታደርጉት፣ ምስቁት፣ የምትቀልዱት ማለት ነው። አሁን ግን ጊዜው አይደለም። በቃ ለፕላናችሁ ዋጋ ክፈሉና ፕላናችሁ ላይ ፎከስ ማድረግ አለባችሁ። አለበለዚያ ሶሻል ሚዲያ ላይ አሁን ጊዜ አጥፍታችሁ በኋላ ውጤት ሲመጣ ወይኔ ያኔ እኮ ሶሻል ሚዲያ ላይ ጊዜ ባላጥፋ ኖሮ ያን እንደዛ ባደርግ ኖሮ አሁን እንደዚህ አልሆንም ብላችሁ ትጸጸታላችሁ። ስለዚህ አሁን ልንገራችሁ፣ በኋላ ከምትጸጸቱ ራሳችሁን ከሶሻል ሚዲያ ኮንትሮል አድርጉ። ወይም በቃ ሶሻል ሚዲያ ላይ የምታጠፉትን ጊዜ ሊሚት አድርጉ። የመጀመሪያው ይሄ ነው። በቃ ሶሻል ሚዲያን ለማቆም ማድረግ ያለባችሁ ሰልፍ ኮንትሮል ነው። ራሳችሁን ኮንትሮል ማድረግ መቻል አለባችሁ። ይሄ ማለት ሶሻል ሚዲያ ላይ የምታጠፉትን ጊዜ ሊሚት አድርጉ። ሁለተኛ ላይ ዳታ ወይም ዋይፋይ ስትከፍቱ የሚገባላችሁ ኖቲፊኬሽን አለ። ኖቲፊኬሽናችሁ ኦፍ ካልሆነ ኖቲፊኬሽናችሁ የእናንተን አቴንሽን የመሳብ በጣም ከፍተኛ እድል አለ። ምክንያቱም ምን እንደሆነ ለማወቅ ትሞክራላችሁ። የሆነ በቃ እያጠናችሁ ሳላችሁት ዳታ ወይም ዋይፋይ ልክ ስትከፍቱት ኖቲፊኬሽን ይገባል። ይሄ ነገር ምንድነው ብላችሁ ተነካላችሁ፣ ትገባላችሁ። ከዛ ሐሳባችሁ ይሰረቃል። እየሰራችሁት ያላችሁትን ነገር ትራሳላችሁ። ከዛ አንዴ በኖቲፊኬሽን ምክንያት ለመጠቀም ከገባችሁ አትወጡ። እመኑ፣ ከ2 ሰዓት እስከ 3 ሰዓት ታጠፋላችሁ እዛ ውስጥ። ስለዚህ ማድረግ ያለባችሁ ኖቲፊኬሽናችሁን ኦፍ አድርጉ። አለበለዚያ አቴንሽናችሁ ይሰረቃል። ከፕላናችሁ ወደ መዝናናት ሺፍት አድርጋላችሁ ማለት ነው። ስለዚህ ሁለተኛ ላይ ሶሻል ሚዲያን አቮይድ ለማድረግ ኖቲፊኬሽናችሁን ኦፍ አድርጉ። ሶስተኛና የመጨረሻው ሶሻል ሚዲያን ለማቆም ያላችሁ ምርጫና አማራጭ ይሄ ነው። እሱም
አፕሊኬሽኑን ዲሊት ማድረግ ነው። በቃ አፕሊኬሽኑን አንስቶል ማድረግ ነው። በቃ ሰልፍ ኮንትሮል ከሌላችሁ ሶሻል ሚዲያ ላይ የምታጠፉትን ጊዜ ሊሚት ካላደረጋችሁ ኖቲፊኬሽን ተርን ኦፍ ካላደረጋችሁ ያላችሁት አማራጭ ይሄ ብቻ ነው፣ ሶሻል ሚዲያውን ዲሊት ማድረግ ነው። ምክንያቱም ሶሻል ሚዲያውን ዲሊት ካደረጋችሁ በኋላ ለመጠቀም ምናምን ስትፈልጉ ፕሮሰስ ስላለው ዳውንሎድ ማድረግ ስለሚያስፈልግ በቃ እዛው ትተዋላችሁ ማለት ነው። ስለዚህ የመጨረሻ ያላችሁት አማራጭ አፑን ዲሊት ማድረግ ነው በቃ። እና ሶሻል ሚዲያን ለማቆም እነዚህ 3 ነገር ነው የሚያስፈልጉ። በቃ ራሳችሁን ኮንትሮል የምታደርጉት ከሆነ ሶሻል ሚዲያ ላይ የምታጠፉትን ጊዜ ሊሚት ማድረግ ነው። ሁለተኛ ላይ ደግሞ ዳታ ስትከፍቱ ወይም ዋይፋይ ስትከፍቱ አቴንሽናችሁን የምስብ ኖቲፊኬሽኑን ተርን ኦፍ ማድረግ። ሶስተኛና ብቸኛው ሶሻል ሚዲያን ለማቆም ያላችሁት አማራጭ ደግሞ ኮምፕሊትሊ አፕሊኬሽኑን ዲሊት ማድረግ ነው በቃ። የመጨረሻው አማራጭ ውጪ ሌላ የምታደርጉት ነገር የለም። ምክንያቱም ይሄ ሶሻል ሚዲያ ጊዜያችሁን፣ ኤነርጂያችሁን፣ ፎከሳችሁን እየገደለ ስለሆነ በኋላ በጣም ብዙ ፍሪ ታይም ይኖራችኋል። ስለዚህ አሁን ለፕላናችሁ ብላችሁ ለምትፈልጉት ነገር ብላችሁ ይህንን ሶሻል ሚዲያ በዚህ መንገድ አቮይድ ማድረግ አለባችሁ። በኋላ እንደዛ ባደርጉ ኑሮ እኮ እንደዚህ አልሆንም ትላላችሁ። ስለዚህ ይህንን 3 መንገድ በመጠቀም ሶሻል ሚዲያን አቮይድ አድርጉ። እስኪ አስቡ፣ አሁን ሶሻል ሚዲያ ላይ የምታጠፉትን 2 ሰዓትና 3 ሰዓት ወደዚህ ሺፍት ብታደርጉ፣ ማንበብ ላይ ፎከስ ብታደርጉ፣ ፕላናችሁን ለማሳካት ብትሞክሩ፣ ራሳችሁን ቢውልድ ለማድረግ ብትሰሩ፣ ስኪል ለመማር ብትሞክሩ ምን አይነት ለውጥ ወደፊት ራሳችሁ ላይ እንደምታዩት። ስለዚህ እነዚህ 2 እና 3 ሰዓት ሶሻል ሚዲያ ላይ የምታጠፉትን ጊዜ ወደዚህ ሺፍት አድርጉ እና በዚህ መንገድ ሶሻል ሚዲያውን አቮይድ ማድረግ አለባችሁ። እስከ መጨረሻ ከኔ ጋር ስለቆያችሁ አመሰግናለሁ። በሌላ በሚገርም ሐሳብ እስከምንገናኝ ድረስ ደህና ቆዩልን።